Ethiopian Police University is የኢትዮጵያ ፖሊስ ዩኒቨርሲቲ ከዓለም አቀፍ የፍልሰት ድርጅት IOM ከፈረንሳይ የውስጥ ጉዳይ ሚኒስቴር የቴክኒክ ትብብር ሲቪፖል እና ከጀርመን የልማት ተራድኦ ዓለም አቀፍ ድርጅት GIZ እና ከሌሎች ከሚመለከታቸው ባለድርሻ አካላት ጋር በመተባበር በሰዎች የመነገድና በህገወጥ መንገድ ድንበር የማሻገር ወንጀል ለመከላከል በሚደረገው ጥረት ለሚሳተፉ አካላት በተለይም ለአቃቢያን ህግ፣ ለፖሊስ ኦፊሰሮች፣ የሰራተኞችና ማህበራዊ ጉዳይ ኦፊሰሮች ተከታታይነት ያለው ስልጠና በመስጠት የግንዛቤ ማስጨበጫ ስራዎችን እየሰራ ነው። ከቀጠናው ለተውጣጡት የአሰልጣኞች ስልጠና በመስጠት ተገቢውን ዕውቀት ለማስታጠቅ ጥረት ማድረግ ግባችን ላይ ለመድረስ ይረዳናል። skills and knowledge that would help to achieve our goal. This is a training of trainers aiming at የአሰልጣኞች ስልጠና በሰላም ሞዴል ቃለ መጠይቅ ላይ የተለያዩ ባለሙያዎችና አሰልጣኞች ክህሎትና ብቃት ማጠናከርን ዓላማ ያደረገ ነው። በሰዎች የመነገድና በህገወጥ መንገድ ድንበር ማሻገር ወንጀልን ለመመርመር የሰላም ሞዴል ቃለ መጠይቅ ቁልፍ ነው። የፖሊስ ኦፊሰር፣ የሰራተኛና ማህበራዊ ጉዳይ፣ የኢሚግሬሽንና ዜግነት አገልግሎት ኦፊሰርና አቃቤ ህግ በሰዎች የመነገድ ተጎጂዎችን ወይም በህገወጥ መንገድ ድንበር የማሻገር ወንጀል ሰለባ የሆኑትን ምስክሮችን እንዲሁም ተጠርጣሪዎችን ቃለ መጠይቅ ለማድረግ መከተል ያለባቸው ግልጽ አሰራርም አለ። ቃለ መጠይቁን አስቀድመው በቡድን ማዘጋጀትም አለባቸው። ምክንያቱም ተጎጂው በምርመራው እንዲሳተፍ ድጋፍ ያስፈልገዋል። the victim needs support to participate in the investigation because that person, that victim is traumatized. ህጉ በግልጽ ወንጀል የሆኑ ነገሮችን አስቀምጧል። በሰው መነገድ ወንጀልን መደገፍ እና ደግሞ በሰውን በህገወጥ መንገድ በማሻገር ወንጀል በቀጥታም ሆነ በአባሪነት መሳተፍ ማገዝ በወንጀልነት ደንግጓል። በተደነገገው መሰረት ተጠያቂነት ማረጋገጥ ከምርመራ ጀምሮ የተጎጂዎች መብት ማዕከል ያደረገ የወንጀል ምርመራ በማድረግ ተጠያቂነትን ማረጋገጥ እንደሚገባ ያስቀምጣል። I hope you had በጣም ጥሩ ጊዜ እንዳሳለፋችሁና ራሳችሁን በእውቀትና በክህሎት እንዳስታጠቃችሁ ወደ ሀገራችሁ ስትመለሱ ለሥራ ባልደረቦቻችሁ በማካፈልና በዓለም አቀፍ ደረጃ ወንጀሉን ለመከላከል የሚደረገውን ጥረት እንደምትደግፉም ተስፋ አደርጋለሁ። in the global context. When it comes to victims of human trafficking, በሰዎች የመነገድና በህገወጥ መንገድ ድንበር ማሻገር ወንጀል ሰለባዎችን ለማዳንና ወንጀሉን ለመመርመር ብዝበዛ ከሚፈጸምበት ቦታ ጀምሮ እስከ ደላላ ድረስ የሚደርስ ምርመራ ለማካሄድ ድንበር ተሻጋሪ ትብብር ያስፈልጋል። ለምሳሌ በኢትዮጵያ የሚገኝ ደላላ በህገወጥ መንገድ ሰዎችን ወደ ኬንያ ወይም በተቃራኒው በኬንያ የሚገኝ ደላላ ሰዎችን ወደ ኢትዮጵያ ማዘዋወር ስለሚችል ለወንጀሉ ሰለባ የሆነውን ሰው መጠበቅ ያስፈልጋል። in order not to expose the person to risks and to re-victimization. This training of trainers was very effective. ስለዚህ ይህ የአሰልጣኞች ስልጠና በጣም ውጤታማ ነበር ማለት ይቻላል። ምክንያቱም አዳዲስ ክህሎቶችን ማግኘት ችለዋል። የተጠናከረ ግንኙነት መፍጠር የቻሉ ሲሆን ይህም በኢትዮጵያ ፖሊስ ዩኒቨርሲቲ ለቀጠናው የስልጠና ማዕከል የመጀመሪያው ስልጠናም ነበር። For the regional training center at the Ethiopian Police University. Human trafficking and smuggling of migrants is not something that we can. በሰዎች የመነገድና በህገወጥ መንገድ ድንበር ማሻገር ወንጀል በጣም ውስብስብና በኢኮኖሚያዊ፣ በፖለቲካዊና በማህበራዊ ምክንያቶች ብዙ ተዋናዮች ይሳተፋሉ። ወንጀሉን ለመቀነስና የሚፈለገውን ውጤት ለማምጣት ሀገራትና ቀጠናዎች መተባበራቸውንና በቅንጅት መስራታቸውን ማረጋገጥ ይኖርብናል። Regions and cooperating and coordinating to bring the results needed. የመከላከል ስራ፣ የምርመራና ክስ ስራ እንዲሁም የተጎጂዎች ጥበቃ ስራ በአንድ ተቋም ብቻ የሚሰራ አይደለም። የተለያዩ ባለድርሻ አካላት የራሳቸው ሚና አላቸው በህግ የሰጣቸው። ስለዚህ እነሱ
ካልተቀናጁ ውጤት ላይ አንደርስም፣ የሚፈለገውን አዋጁ የሚፈለገውን ግብ እውን ማድረግ አንችልም በሚል የትብብር ማዕቀፍ ያስፈልጋል፣ ሀገራዊም ዓለም አቀፋዊም። ስለዚህ እነዚህን አራቱ ላይ መሰረት አድርጎ ከተሰራ ወንጀሉን መከላከል፣ የመቆጣጠር፣ ተጎጂዎችን ደግሞ በዘላቂነት የማቋቋም ስራ ማጠናከር፣ ተጠያቂነትን ማረጋገጥ ይቻላል። So the peace model has to be followed because preparation is important as a team. በመሆኑም የሰላም ሞዴሉን መከተልና በቡድን በመዘጋጀት ስለሚከናወኑ ተግባራት ለተጎጂዎች በማብራራት ቃለ መጠየቅ ሊደረግላቸው ይገባል። ተጎጂዎች ምን አይነት ጥያቄዎችን መጠየቅ እንዳለባቸውና ለምን እንደሚጠየቁ ግምት ውስጥ በማስገባት የፖሊስ መኮንኑ የወንጀል መረጃን ማሰባሰብ ያስፈልጋል። በመቀጠልም ተጎጂው እንዲረጋጋ የሚያግዝ ሁኔታ መፈጠሩን ለማረጋጋት ቡድኑ የቃለ መጠየቁን ሂደት መገምገም አለበት። ምክንያቱም የምርመራ ቡድኑ አባላት ይህንን መረጃ አግኝተናል፣ ይህንን አካባቢ ደግሞ ከወንጀሉ ማዳን አለብን ሊሉ ይችላሉ። ምክንያቱም ወንጀሉ ተፈጸመ ተብሎ በተጎጂ ሪፖርት የተደረገበት ቦታ ሊጣሩ የሚገቡ ወይም ስለ ሌሎች የወንጀሉ ተጎጂዎች ተጨማሪ መረጃ መሰብሰብ አለብን። ምክንያቱም የተጠቀሰው ተጎጂ ደላላ ወይም ትንሹ አሳ ሊሆን ስለሚችል የወንጀሉን ዋና ተዋናይ ለማግኘት ሌሎች ተጨማሪ መረጃዎችን መሰብሰብ አለብን። We need to collect other information in order to reach the head of the criminal network. ወንጀል ፈጻሚዎች በመጀመሪያ ከተጎጂዎች ጋር አመኔታ መፍጠር ነው የሚጀምሩት፣ ወደ የሚፈልጉት ዓላማ ለማድረስ ማለት ነው። ከዛ ፈልቀቀን ወጥተን የህግ አስከባሪውን አካል ፖሊስ፣ የደህንነት አካላት፣ አቃቤ ሕግን አምነው ለኛ መረጃ እንዲሰጡ ለማድረግ ወንጀል ፈጻሚዎቹ ከተጠቀሙት ዘዴ የበለጠ የህግ አስፈጻሚውን አካል እንዲያምኑት ማድረግ ያስፈልጋል። ለዚህ ደግሞ የሚፈልጉት ምንድነው? ተጎጂነታቸውን ታሳቢ ያደረገ አቀራረብ፣ የመረጃ አወሳሰድ ዘዴ በመጠቀም እንዲሁ ደግሞ አስፈላጊው መሰረታዊ አገልግሎት ከአስቸኳይ ድጋፍ ጀምሮ እስከ መልሶ ማቋቋም ሊደርሱ የሚችሉ በህግ የተቀመጡ መብቶቻቸውን በቂ መረጃ በመስጠት የተጋነነ ደግሞ እውን ሊሆን የማይችል መረጃ መስጠት ሳይሆን አጠቃላይ ሊደረግላቸው የሚገባውን መረጃ በመስጠት ጥቃት እንዳይፈጸምባቸው አስፈላጊው ከለላና ጥበቃ እንደሚደረግላቸው በቂ መረጃ በመስጠት መጀመሪያ እንዲያምኑ ማድረግ ያስፈልጋል። People from Ethiopia, from Kenya, ለምሳሌ ከኢትዮጵያ ከኬንያና ከኡጋንዳ ወደ ታይላንድ የሚገቡ ሰዎች በታይላንድ ጥሩ ስራና ጥሩ ደሞዝ እንደሚከፈላቸው ቃል ተገብቶላቸው ይጓዛሉ። ነገር ግን ታይላንድ ሲደርሱ ባንኮክ ወደሚገኘው የሥራ ቦታ ሳይሆን ወዲያውኑ ወደ ካምቦዲያ እየተወሰዱና በር ተቆልፎባቸው በኦንላይን ማጭበርበር እንዲሳተፉ ይገደዳሉ። and forced to commit online frauds. So it is an ever-changing phenomenon and unfortunately በመሆኑም የወንጀሉ አፈጻጸም በየጊዜው የሚለዋወጥና በሚያሳዝን ሁኔታ በተደራጁ የወንጀል ቡድኖች የሚመራ በመሆኑ እንደ ሲቪፖል የእኛ ተግባር የሚሆነው የተለያዩ ባለድርሻ አካላትን ማገናኘትና የወንጀሉን አፈጻጸም በመተንተንና በጋራ መፍትሄዎችን ለማግኘት ጥረት በማድረግ እንዲሁም የአሰልጣኞች ስልጠና ወሳኝ በመሆኑ የወንጀል ክስተቶችን በጋራ ለመፍታት ከኢትዮጵያ ፌዴራል ፖሊስና ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር በመተባበር አጋርነት በማግኘታችን ኩራት ይሰማናል። and with the Ethiopian Federal Police in order to jointly try to address those criminal phenomena. ይህ ወንጀል በሰብአዊነት ላይ የሚፈጸም ሰዎች እንደ ዕቃ የሚሸጡበት የሚለወጡበት ወንጀለኞች ደግሞ ከዚህ ትርፍ የሚያገኙበት ያ ትርፍ ደግሞ ለሌላ ወንጀል ለቴሮሪዝም ጨምሮ ማለት ነው ለሌላ ወንጀል ዓላማ ብዙ ሀብት የሚያካብቱበት የወንጀል አይነት ስለሆነ በትኩረት ልሰራ በተለይ ተጎጂዎችን ማዕከል ያደረገ ተጎጂዎችን ጥበቃ በማድረግ በህግ አስከባሪ አካላት ላይ እምነት እንዲያድርባቸውና በቀላሉ መረጃ ለመስጠት እምነት እንዲኖራቸው በሚያስችል መንገድ መመሪያዎችን ማድረግ በተግባርም ያን ማረጋገጥ ይጠበቅብናል። አስፈላጊውን የምስክሮች ጥበቃ ማድረግ ይኖርብናል ማለት ነው። ቅድመ አቤቱታ መሰረት ያደረገ ምርመራ በማድረግ የወንጀል ሰንሰለቱን በመጣጥስ መንገድ
የሀብት ምንጫቸው በሚያደርግ መንገድ ሀብቱ መውረስ፣ ሌሎቹ እንዲመሩበት ማድረግ፣ ለተጎጆች መካካሻ እንዲሆን ማድረግ